ሰላም ወገኖች፣ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ። እንግዲህ ይህን የትንሣኤን በዓል ስናከብር ጌታችን ኢየሱስ ክርስቶስ መከራን ተቀብሎ ዋጋ ከፍሎ ደሙን አፍሶ ዓለምን የዋጀበት ጊዜ ነው። የዛሬ 2025 ዓመተ ምህረት አለፈ ማለት ነው እንደ ኢሮፒያን አቆጣጠር። እንግዲህ በእኛም ደግሞ ዛሬ ገጥመዋል። ዛሬ ነው ፋሲካ። እንኳን ደስ አላችሁ። ያው ጌታችን ኢየሱስ ክርስቶስ ዓመትን ጠብቀን ሳይሆን ትንሣኤውን የምናከብረው ሕይወታችን ሕያው መሆናችን ራሱ በሰውነታችን ይመሰክራል፣ እናከብረዋለን። ሁል ጊዜ ትንሣኤ ከሙታን ወደ ሕያዋን ሰፈር የመጣንበት የተባረከ በዓል ነው። ስለዚህ ደስ ይለናል፣ በጌታ ደስ ይለናል። እሱ በሰራልን ስራ ደስ ይለናል፣ በማዳኑ ደስ ይለናል። ዓለምን የዋጀበት ደሙን አፍሶ ክቡር ደሙን አፍሶ ሕይወት የሰጠበት ለሰው ልጆች ሕይወቱን የሰጠበት ቀን ነው። በሱ ያመነ ይድናል፣ የዘላለም ሕይወት ያገኛል። በሱ ያላመነ ደግሞ ያው ተፈርዶበታል። በሕይወትም እየኖረ ቢሆንም በቁሙ ተፈርዶበታል። በቁሙ እንደ ሞተ ሰው ነው የሚቆጠረው። ስለዚህ ወገኖች ጌታ ኢየሱስ ክርስቶስን የሕይወታችሁ ገዢ ያላደረጋችሁ እንድታደርጉ፣ ጊዜው በጣም እያስፈራ ነው። ምድርም እየነገረችን ነው የመጨረሻ መሆኑን። ሁሉም ነገር የመጨረሻ ጊዜ እንደሆነ እየነገረን ነው። እንግዲህ ሁለተኛውን ሞት ከመሞት አመልጦ በጌታ በኢየሱስ ክርስቶስ ብቻና ብቻ ነው የሚመለጠው። እሱ ሕይወትም መንገድም እሱ ነው። ምንድነው? በእሱ ነው። ሕይወትም መንገድም ብርሃናችንም ሁሉ ነገራችንም እሱ ነው። ስለዚህ አመልጦ ብዬ እመክራችኋለሁ። በተረፈ ያው እንግዲህ ጊዜው የከፋ ነው። ብንሞትም ጌታን አምነን በሱ ድነን ያው ሞት አይቀርም። ብንሞትም በሚመጣው በማናቸውም ነገር ብናልፍም አስተማማኝ ነው ሕይወታችን ማለት ነው። ስለዚህ አልስበካችሁ። እንግዲህ ደስ ያለው ይዘምር ይላል። ድምጽ ባይኖረኝም ዛሬ ያው የትንሣኤ በዓል ነው። ደስ ብሎኛል፣ እዘምራለሁ። እግዚአብሔር ይረዳኛል። እስቲ ልዘምር። እንግዲህ የጠዋትም ድምጽ ነው። ቦታው የኔ ነው የሞተበት፣ አሁን ያኖረኝ የእሱን ሕይወት። በምሕረት ዓይኑ ልቡ ቢሳሳ፣ ሞቴን ሞትና ይዞኝ ተነሳ። ፍጹም ሳይሳሳ ለክብር ነፍሱ፣ ትንሣኤ ለኔ ሞቴን ሞተሱ። ትንሣኤ ለኔ ሞቴን ሞተሱ። ከሙታን ሰፈር እኔን አወጣ፣ ከሙታን ሰፈር እኔን አወጣ። ቦታው የኔ ነው የሞተበት፣ አሁን ያኖረኝ የእሱን ሕይወት። በምሕረት ዓይኑ ልቡ ቢሳሳ፣ ሞቴን ሞተና ይዞኝ ተነሳ። ፍጹም ሳይሳሳ ለክቡር ነፍሱ፣ ትንሣኤን ለኔ ሞቴን ሞተሱ። ጌታ ይባርካችሁ። አንድ ዝማሬም አለኝ፣ እሱንም እዘምራለሁ። በመዝሙሬ የተባረካችሁ ደስ ይለኛል። በመዝሙሬ ብትባረኩ። ይሄ መዝሙር የዘመረው ዘማሪ ይባረክ። በጣም ደስ ይላል በእውነት። እሱ ሞቶ የእሱን ሕይወት ሰጠን። ስለዚህ በዚህ ደስ ይለናል። በሌላ ዝማሬ እንገናኛለን። ባባይ
እያችሁ ሰማዩ ደስ ይላል። ለዛ ነው በመስኮት እያሳየኋችሁ። ዝናብ በጣም ረግጦት ነበር፣ አሁን አባርቶ ነው። በቃ በሌላ መዝሙር ደግሞ እንገናኛለን። ባባይ። እሺ እስቲ ወገኖች የሚባርክ ጥቅስ ላንብብላችሁ። ፊልጵስዩስ 2:8 ምን ይላል? በኢየሱስ ስም አነባዋለሁ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ። ኤፌሶን 2:5 ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወት ሰጠን፣ በጸጋው ድናችኋል ይለናል። የምስራች ነው። እንግዲህ በምስሉም እንደ ሰው ተገኝቶ ይላል። ጌታችን ኢየሱስ ክርስቶስ አምላክ ነው፣ ጌታ ነው። ዓለማቱን የፈጠረ ምድርንም ሰማይንም የፈጠረ አምላክ ነው። ነገር ግን የሰው ልጆች አዳም በሳተ ጊዜ የሰው ልጆች በሙሉ በኃጢአት ስር እንደወደቀን የታወቀ ነው። ስለዚህ የሰው ልጆችን ደግሞ እግዚአብሔር በጣም ስለሚወድ የሰው ልጅ ጠፍቶ እንዲቀር ስላልፈለገ እግዚአብሔር አንድያ ልጁን ወደ ምድር ላከው። ያው ጌታ ኢየሱስ ክርስቶስ እንደ ሰው ሆኖ ተመላልሶ በምድር ፍጹም ንጹሕ ፍጹም ሊገለጽን በማይችል ሁኔታ በሰው አእምሮ ፍጹም ንጹሕ አምላክ ነው። ምንም እንከን የማይገኝበት አምላክ ሆኖ ሰው ሆኖ በምድር ተመላልሶ የእኛን ዕዳ መጨረሻ ላይ በሞቱ ዕዳችንን ተቀበለ። የመስቀል ሞት እንግዲህ መስቀል ሞት ማለት በጥንት ጊዜ በሮማዊ መንግስት በነበረበት ጊዜ አንድ ሰው በጣም ከባድ በደል ሲሰራ ለዛ ለበደሉ ቅጣቱ ምንድን ነው? የመስቀል ሞት ነው። በእንጨት ላይ ይሰቀላሉ። የመጨረሻ በቃ ከባድ ነገር ላደረጉ ቅጣታቸው የመስቀል ሞት ነው እና የተረገመ ሰው ነው በመስቀል ላይ የሚሰቀለው። ያ ደግሞ የኛ ምሳሌ ነው። እኛ የመስቀል ሞት የሚገባን ነበርን። ከበደላችን ኃጢአተኞች ነበርን፣ በደለኞች ነበርን። አዳም ሲስት ሳትን። ሁላችንም የሰው ልጅ ኃጢአት ገባበት። ስለዚህ ነው ጌታችን ኢየሱስ ክርስቶስ በመስቀል ላይ ሞቶ የእኛን እርግማን፣ የእኛን ኃጢአት፣ የእኛን በደል፣ የእኛን መተላለፍ፣ የእኛን ወደ ሲኦል እንዳንገባ እሱ ለመስቀል ሞት ለመሞት ታዘዘ፣ ሞተልን። ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆነን ጊዜ ከክርስቶስ ጋር ሕይወትን ሰጠን፣ በጸጋው ድናችኋልና ይላል። በቃ ክርስቶስ ለእኛ ሕይወት ሆነልን። የእሱ ሞት ለእኛ ሕይወት ሆነልን። ስለዚህ ምንድነው በጸጋው ነው እንጂ ሰው በስራው ሊድን አይችልም። ሰው ስለዳነ ከፍቅር የተነሳ የምንፈጽማቸው በጎ ድርጊቶች አሉ እንጂ ለመዳን ብለን አይደለም። ነገር ግን ከሞተልን ከጌታችን ፍቅር የተነሳ ለሱ መሆን ያለብን ነገር ሁሉ መሆን አለብን። ህይወታችንን እንኳን የሚያሰጥ ነገር ቢያጋጥመን ህይወታችንን መስጠት እንዳለብን ነው። ስለዚህ እሱ ምንም በደል ሳይገኝበት መተላለፍ ሳይኖርበት ስለኛ ብሎ የተረገሙ ሰዎች በሚሰቀሉበት መስቀል ላይ
በደላችንን የዓለሙን ሁሉ ኃጢአት ተሸክሞ እሱ ሕይወቱን ሰጥቶናል። ስለዚህ እኛ ደግሞ የዓለም ሕዝብ ደግሞ ይሄንን እንዲረዳ እንዲያው በእውነት እንጸልያለን። በነፃ መዳን እንዲሁ ሳንከፍል ሳንወጣ ሳንወርድ በማመን ብቻ ደህንነታችንን እናገኛለን። እሱ በሰራልን ስራ ብቻ መዳናችንን እናገኛለን። ስለዚህ ክብር ሁሉ ለአባታችን ለእግዚአብሔር ለጌታችን ለኢየሱስ ክርስቶስ መንፈስ ቅዱስ ክብር ይሁን፣ አሜን። እስቲ እንግዲህ አንድ ዝማሬ ልዘምርላችሁ። የዘሪቱ ከበደ መዝሙር ነው። እንግዲህ እሷ ያለፈችበትን ታውቃላችሁ። ከባድ ሐዘን ሰይፍ ነበር በህይወቷ ያለፈው። እግዚአብሔር ግን አጽናንቷት ዛሬ ጸጋው የሚል መዝሙር ዘምራለች። ለሞክረው እስቲ እንግዲህ ማንም ደስ ያለው ቢኖር ይዘምር ይላል። ድምፅ አለኝ ብዬ አይደለም፣ ግን በቃ ዛሬ ፋሲካችን ነው። ጌታችን ኢየሱስ ክርስቶስ ታርዶልናል፣ እኛን ዕዳ ወስዶልናል። እኛ ዛሬ ነፃ ሰዎች ነን። በሱ ብቻ መመላለስ ይጠበቅብናል። ስለዚህ እስቲ ይህን መዝሙር ልዘምር። የራሱን ጽድቅ ላቆመ ደህና ነኝ ለሚለው ሰው ጸጋው ምኑ ነው? ምሕረቱስ መች ገብቶት ሊያደንቀው? ልምምዱ ላስመካው ስራት መፈጸም ጸጋው ምኑ ነው? የዓለም ኃጢአተኞች እንኳን ደስ አላቸው፣ ኢየሱስ ክርስቶስ መጥቷል ሊያድናችሁ። የዓለም ኃጢአተኞች እንኳን ደስ አላችሁ፣ ኢየሱስ ክርስቶስ መጥቷል ሊያድናችሁ። የዓለም ኃጢአተኞች እንደኔ ያላችሁ፣ ኢየሱስ ያድናል በሱ ተስፋ አላችሁ። የዓለም ኃጢአተኞች እንኳን ደስ አላችሁ፣ ኢየሱስ ክርስቶስ መጥቷል ሊያድናችሁ። የዓለም ኃጢአተኞች እንደኔ ያላችሁ፣ ኢየሱስ ያድናል በሱ ተስፋ አላችሁ። ተባረኩልኝ ወገኖች። ዶሮ ሰርቻለሁ። የሰራሁትን ዶሮ ደግሞ አሳያችኋለሁ። ተባረኩ። መልካም የፋሲካ በዓል ይሁንላችሁ። ኢየሱስ ክርስቶስ የምታስቡበት ወደ እሱ ዞር የምትሉበት ዘመን እንዲሆንላችሁ እመኛለሁ፣ ጸልያለሁ። ተባረኩልኝ። ባባይ